ነው ሴት ብለን መሳደብ የሴት ልጅ ብለን መሳደብ ምንድነው አንድ ሴት ልጅ አሁን በእኛ ባለን አካባቢ ወይም በአጠቃላይ በኢትዮጵያ ሀብታም ሰው ነው የምትፈልገው እንጂ ራሱ ሀብታም ሆና መራጭ እንድትሆን ሐሳቡም የለም ሲጀምር እና እንዴት ይሄን ነገር እንዴት ማምጣት አለብን ማህበረሰባችን የሚመድበው ምደባል እንግዲህ ያደግንበት ነገር ያው ማንነታችን ይወስናልና በተለይ ለሴት ልጅ ያለን ምልከታ ለምሳሌ ሰነፍ ከሆነ ብለን ካሰብነው ሴት ብለን መሳደብ የሴት ልጅ ብለን መሳደብ ላይክ ያንን እንደ ስድብ ማየት ሴት ያሳደገው ብሎ አይነት ነገር ስለዚህ ለሴት ያለን ቫልዩ ጥሩ አይደለም እዛው ቪዲዮ ላይ ለመግለጽ እንደሞከርኩት ሴት በራሷ እግር መቆም አትችልም ተብሎ ይታሰባል ስኬቷ ድሏ የሚያያዘው ከምን ጋር ነው ጥሩ ባል ከማግኘት ጋር የተሻለ ትዳር ስለዚህ ለዛ የምትመች ያንን ቻንስ ካላገኘሽ ወደቀች ነው በቃ እና ያለው መስመሪያ ከዚህም የተነሳ ማይንድ ሴት የሚቀረጸው የሴቶቹም ያምሮ ውቅራቸው በዚህ አቅጣጫ ይሆንና ጥሩ ባል የማግኘት ነው ፍላጎታቸው እንጂ ራሳቸውን ማሳደግ በራሳቸው እግር መቆም የራሳቸውን ቢዝነስ ራን ማድረግ በትምህርት ስኬታማ መሆን ላይ ፎከስ አያደርጉም ኢንከሬጅ የሚደረጉትም በዛ መልኩ ስለነበር ነገር ግን አሁን ወቅቱ ይሄንን የሚያበረታታም አይደለም ዳስ ዋይ እኔ እንደ ሴት ልጅ አባት ያንን ቪዲዮ የሚሰራው ልጄ በእግሯ እንድትቆም ነው ፈልገው በራሷ እንድትቆም ባል ማግባት አለብኝ የለብኝም ራሷን የምትወስነው ማንን ላግባ ራሷን የምትወስነው የምትወደውን የሚመቻትን እንጂ ገንዘብ አለው ያኖረኛል ብላ እሷ ላይክ እንደ ዕቃ የምትገባበት መሆን መቻል የለበት